ባዩሽ ምን ብትል ጥሩ ነው? ባዩሽ ራሷ ባመጣችው መዘዝ ነው እርግብና ተምቹ የመቷት የነበረው። እሷ ግን ወርቁን መልሽልኝ ብላት በድንጋይ እንዲሁም በዱላ ፈነከተችኝ አለች። እሷ ለራሷ ጥይት ይዛ ነበር የሄደችው፣ ሽጉጥ ይዛ ነበር የሄደችው። ሽጉጧን ስትተክልባት እርግብ ግንባር ላይ ተምቹ ነው ከኋላ የመታት የነበረው። ለሜላት ግን ሌላ ብላ ቀባጥራ አሳለፈቻት። ሜላት ግን እኔ አላምንሽም ባዩሽ እና ወርቁን ይዛው ልትቀር አለች። እንዴት አላምንሽም ማለት ምን ማለት ነው ትላታለች። እንግዲህ አሳዛኝ ታሪክ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የቻናል ቤተሰቦች እንደምን አደራችሁ? ደህና ናችሁ ሆይ? መስፍን ወደ ውጭ ሊወጣ ጫማውን እየለባበሰ ቦርሳዋን ይዛ ባዩሽ መጣች። እሱም በጣም ደነገጠ። መሆንሽ ነው ባዩሼ አላት። እሷም ሰው ስለሌለኝ የምታወራው ወሬ ድብልቅ ያለ ወሬ ነው ማለት ነው። ለሜላት ያለቻት እርግብ መታች ነበር ያለችው። ለመስፍን ደግሞ ያለችው በመንገድ ላይ ሰው ስለሌለኝ ደበደቡኝ ያለች። ምን አይነቷ አስመሳይ ሴትዮ ናት ማለት ነው። እንግዲህ ምን ነው ሲላት ተወኝማ ሰው ስለሌለኝ ባደግኩበትና በተወለድኩበት ሰፈር እንደዚህ አረጉኝ ምናምን አለችው። እሱም ኧረ እንዴት ስትያለሽ አላት። እሷም አዎ ልክ ነኝ በተወለድኩበትና ባደግኩበት ሰፈር እንደዚህ አረጉኝ አለችው። እሱም በጣም ተናደደ፣ በጣም አዘነ በድርጊቱ ማለት ነው። እሺ እኔ አሁን ስራ ልወጣ ነው፣ ስንመጣ ያለውን ነገር እንነጋገራለን። ባዩሽዬ ተረጋጊ፣ ሐኪም ቤት እርሻል አላት። አዎ ሐኪም ቤት ሂጄ መጥቻለሁ አለችው ማለት ነው። ከዛ ቀልቃላዋ እንትና ሜላት የፈረደባት መጣች። መሆንሽ ነው ባዩሽዬ አለቻት። አንተና ናታ እርግብ ናታ ለሜላት ወርቁን እንመልስላት ብላት ፈነከተችኝ ያለቻት። እሷ ግን ወርቁን አንጪ አካፍሌ ነበር ያለቻት ማለት ነው። ግን ለሜላት ስታስመስልና ከሷ ጋር ሹፍ ለመሆን ወርቁን እንመልስላት ብላት መልሽላት ብላት ፈነከተችኝ ያለቻት። ግን ደስ የሚለው ነገር ደግሞ ሜላት በዚህ ጉዳይ ደስተኛ አልሆነችም። አላምንሽም፣ ምንም ምክንያት ብደረድሪ አላምንሽም፣ ወላኪን ስራችሁ የሁለታችሁም ነውና በሌላ ምክንያት ይሆናል አለቻት። እንዴት አታምንኝም? እንደዛ ባንድ ኑረን ባንድ ጠጥተን ለምን አታምንኝም እያለቻት ነው። እሷም እንግዲህ አላምነሽም እያለቻት ነው። ሰላምና ሀንቾ ደግሞ እንግዲህ ጥሩ ላይ ናቸው። መኝታቸው በአንድ ሆኗልና እንግዲህ ያ የሚከተላት ጨብራራው ልጅ ሰላምዬ ታላፈቀርሽው ብላታለች ሀንቾን ማለት ነው። ሀንቾ ደግሞ እኔ በአንቺ የደረሰው በእኔ እንዲደርስ አልፈልግም፣ ስለዚህ ወንዶችን መራቅ ነው ትላታለች። አንዬ የኔ ህይወት ሌላ ያንቺ ህይወት ሌላ፣ ሁሉ ሰው ለምን አንድ አይነት ይመስልሻል ትላታለች። ሁሉም አንድ ሰው ነው እንጂ እንዴት እንደዛ ትያለሽ? በአንቺ ህይወት እኮ ብዙ ነገር ከምር ያለው አለቻት። እሷም ደግሞ እሱ እኮ ጥሩ ልጅ ነው፣ በዛውም የሀብታም ልጅ ነው። ይሄ እኮ አውቄ የገባሁበት ነው። ታመል ቢሉ አመል የለው፣ ከገንዘብ ቢሉ ገንዘብ የለው፣ ራሴ በራሴ ነው የሸወርኩት ትላለች። ሀና ግን ምንም አልተዋጠላትም። በዚህ እንደዚህ ስትላት አስብበታለሁ ስትላት
ሀንች ሰላምዬ አኩርፋት ፊቷን አዙራ ተኛች። ተዛ ሀንቾም አቅፍ ስታረጋት ሰላም በጣም ደስተኛ ሆነች ማለት ነው ቤተሰብዬ። እና አንዳንዴ ደስ ይላል ማለት ነው። አፏን ዝግልኝማ ለዚህም እንደዚህ ደርሷል እላችኋለሁኝ። እንግዲህ ኖላዊ ድራማ ይሄንን ይመስላል። አዲስ ቪዲዮ ሲለቀቅ እኔ እልክላችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እርግብም ተምቹን ይዛ ጓደኛዋ ቤት አድራለች ማለት ነው። ጓደኛይቱም እሪ ብላለች።